የወዳት ሃይሚን ነው አጠገቡ ያለች ሃይሚን ነው ከሱ ጋር ሆነሽ ምን አይነት እስቲ ልጅ መወለዱ አይቀርም። በጣም ከባዱ ነገር ምን መሰላችሁ ሰዎች፣ በሃይሚ በኩል በብሩኬ በኩል እንዲሁም በመላው በቤተሰቦቹ በኩል ከባድ የሆነ ጭንቀት ነው የሚፈጥረው። ብዙ ነገሮችን ላወራችሁ ፈልጋለሁ። ማለት በዚህ ልክ ተከራክሬ እንደዚህ አይነት ወሬ አውርቼ ለልጄም እኮ አስባለሁ ስላልተፈጠሩ ደስ የማይል ነገር ነበር እየተፈጠረ የነበረውና ለዛ ነው እንደዚህ ያልመጣውላችሁ ፊት ለፊት። ዛሬ ግን የመጣሁት ነገር ምንድነው? የመጣሁበት ምክንያት ብዙ ነገሮችን ላወራችሁ ፈልጋለሁ። ማለት እየተሰማኝ ያለው ስሜት በጣም አወዛጋቢ ስለሆነና ደስ የማይል ስሜትም እየተሰማኝ ስለሆነ ከነገሮች መራቅ ፈልጌ ነበር ግን የሚያርቀኝን ነገር አላገኘውም እና ዛሬም ጋሽዬ ግዴታ እዩን ማገናኘት አለብሽ አገናኝ ምናምን ነገር ስላለኝ ነው ዛሬ ራሱ የመጣሁትና ያው ዛሬ ሌላ ነገር ኤክስፔክት እንዳታደርጉ። ምክንያቱም እንዴት ናችሁ ውድና የተከበራችሁ ቤተሰቦች፣ በሀገር ውስጥም በውጭ ሀገርም ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ያው ዛሬ ትንሽ ደብሮኛል ማለት የተፈጠሩ ነገሮች አሉ ምናምን ነገርና ያው እነሱ ነገሮች እንግዲህ ለሁሉም ነገር ምን ማለት እንዳለብኝ አላውቅም። ብቻ አላውቅም ትክክልም አይደለሁም እኔም። ነገር ግን ዛሬ የመጣሁበት በሃይሚና በብሩኬ መካከል ያለው ነገር በጣም ከባድ ነውና አላውቅም። እኔ ለምን ስለነሱ ታወራለህ የራስህን ችግር ሳትፈታ ምናምን የሚል ጥያቄ ታነሳላችሁ ብዬ አስባለሁና ያው ማለት የኔን ለማስተካከል ሞክራለሁ። እንግዲህ እግዚአብሔር ካለ ነገሮች ይስተካከላሉ፣ ካልሆነ ደግሞ እኔ ምንም ላደርግ አልችልም። ብዙዎቻችሁ ፈርዳችኋል ምናምን ነገር አውቃለሁ። እዚህ ጋር ማንሳት ትክክል ላይሆን ይችላል። ነገር ግን በጣም ብዙዎቻችሁ በእኔ የፈረዳችሁ አላችሁና ያው እሱን ነገር እስኪ ጊዜ የሚፈታው ነገር ስለሆነ ቀስ ብለን የምናየው ይሆናል ማለት ነው። ዛሬ በጣም የምር ነው ነገር በጣም ደብሮኛል። እንቅልፍ ራሱ እያለኝ ነው። ለማንኛውም ውድና የተከበራችሁ ቤተሰቦች በዚህ ጉዳይ ላወራችሁ አይደለም የመጣሁት በሃይሚና በብሩኬ አንዳንድ ነገሮችን መናገር ፈልጌ ነው። እኔ እናንተ ምናልባት ብሩኬና ሃይሚ የምታውቋቸው በሚዲያ ሊሆን ይችላል። እኔ ግን በአካል አውቃቸዋለሁ። አዲስ አበባ ቡታጅራ በጣም ጥሩ ልጆች ናቸው። መካከላቸው ያለው መዋደድ መከባበር ምናምን ደግሞ በጣም ደስ የሚል ነገር ነውና ዛሬ ከመሬት ተነስታ አንድ ልጄ ነው በማለት እንግዲህ ብሩኬና ሃይሚ እንዲለያዩ ምክንያት ሆናለች እና ይህን ነገር እንዴት ችግሩ ይፈታል የሚለው በጣም ከባድ ነው እና ብቻ እኔ እዚህ ጋር መናገር የምፈልገው ነገር እንዳልኳችሁ ብሩኬንም ሃይሚንም ስለማውቃቸው ነው ቪዲዮ የምሰራው እንጂ እኔ ቪዲዮ አልሰራም እና ብሩኬን ደውዬ ለማውራት ሞክሬ ነበረ። ነገር ግን ያው የሚያውቀው ነገር የለም። ብሩኬ እንደተናገረው ከሆነ ለኔ ማለት ያው ምናልባት እንደዚህ ሲል ትክክል ላልሆን ይችላል። ግን እኔ ብሩኬ ለምንድን ነው የደወልኩለት? እሱን ማውራት ፈልጌ ነው ስለማውቀው ማለት ነውና የነገረኝም ብሩኬ በቃ ማለት ምንም የተለየ ነገር የለም ማለት ነው። አላውቅም ብቻ እየተፈጠረ ያለው ነገር በጣም ከባድ ነውና እኔ እስኪ ቪዲዮን እንየው። ዛሬም የተለቀቀ አለ። ከዛ ውጭ ያው ብሩኬ ሌላም ነገሮችን አውርቶኛል። እሱንም ምነግራችሁ ይሆናል ማለት ነው እና ምንድነው እየተፈጠረ ያለው የሚለውን በደንብ እንድናየው እፈልጋለሁ። ከዛ እናወራበታለን። እንዳለ ያወራችሁ ውሸት ነው አብዛኛው ነው። ራሷ ነች ያልሆነ ነገር ውስጥ ከታው በእርግጥ ተገናኝተዋል። ወንድ ልጅ ነው እሱን የሆነ ነገር አድርጌው ምንም ላደርግ አልችልም ከሱ ጋር። እኔ ደግሞ በዚህ ልክ የወረድኩ ማይነስ ይታረግ እኔ እንደዚህ በውሸት በዚህ ልክ ተከራክሬ እንደዚህ አይነት ወሬ አውርቼ ለልጄም እኮ አስባለሁ። በመጀመሪያ ማለት ይቺ ልጅ አሁን እኔ ደጋግሜ የምናገረው ነገር ምንድነው ይቺ ልጅ የእውነት ትክክለኛ መረጃ ይዛ እንዳልመጣች ሁላችንም እናውቃለን። ማለት ከተፈጠረ የእውነት ቢሆን ኑሮ ብሩኬ መደበቅ ምናምን አያስፈልገውም። ያ አንድ ሁለት መስመሮችን ደግሞ አንድ ሁለት ቪዲዮ ላይ ሊዋሽ ይችላል። ነገር ግን ይሄ ነገር እስከመጨረሻው እንደሚሄድ ካወቀ ማለት እስከመጨረሻው ከሄደ የሱ እጅ ካለበት እውነታው መቼም ቢሆን ተደብቆ እንደማይቀር ያውቀዋል። ስለዚህ ብሩኬ አሁንም ድረስ የሚከራከረው አሁንም ድረስ እኔ እንደዚህ አላደረኩም እኔ የኔ ልጅ አይደለም የሚለው ለምንድን ነው? ከሷ ጋር ምንም አይነት ግንኙነት ስለሌለው ነውና
በዚህ መካከል ግን እኔ ሀይሚን ሳላደንቅ አላልፍም። በጣም ተረጋግታ ነው እያወራችሁ ያለ እንዲሁም ከልጅቷ ጋርም እያወራችሁ ያለችው በጣም በተረጋጋ መንገድ ነውና በጣም ደስ የሚል ነው። የምሬን ነው ማለት የሀይሚ ትህትና በጣም ነው። እኔ ሀይሚ በቃ ማለት በአካልም ሳገኛት እንደዚህ ቪዲዮ ላይ ሳያትም በቃ ምን ያው ናት። ምንም በአካልም በቪዲዮም ምንም ልዩነት የላትም። በጣም የተረጋጋች ልጅ ናት። በጣም አስተዋይ ናትና ይሄ ነገሯ እኔ በጣም ነው ደስ ያለኝ። ከዛ በመቀጠል ያው ጋሽዬ እኔ በብሩኬ በሃይሚ ብቻ ሳይሆን በእነ አብርሽና በእነ ሩታም በጣም የተሰቃየ ያለ አባት ነውና ያው እኔ ማስታረቅ ጥሩ ነው እና የጋሽዬ መልካምነት የጋሽዬ የሚያደርጋቸው ነገሮች በጣም ደስ የሚል ነገር ነው። ያው አባትም ስለሆነ ግዴታውም ነው ብዬ አምናለሁ። ነገር ግን አንዳንዴ ሁሌ ሲጣሉ ምን አገባኝ የሚልም ሰው ይኖራል አይደል? ቤተሰቦች እና ጋሽዬ ግን ሁሌ ደከመኝ ሰለቸኝ ሳይሉ በመካከላቸው እየተገኙ ነገሮችን ለማረጋጋት የሚሞክሩ አባት ናቸው። በጣም ደስ ይላል። የምሬን ነው የምነግራችሁ። ነገሩ ቀለል እናድርገው አይደል? ነገሩ ቀለል ወደ ማድረግ እንምጣ አይደለ? ነገሩ እናቀለው። እሺ ነገር ካቀለሉት ይቀላል። በቃ ነገር አንድ ክርር ያለ ነገር ይበጠሳል። ነገር አናቀረው። አሁን እሺ ልጄ እኔ የምልሽ ነገር ልጁ ይወልድ የብሩኬ ነው አይደል? አዎ እኔ እኮ ተናገርኩላሽ። በዚህ ልክ እውነት ሳልይዝ ለምንድን ነው የምከራከረው? ያንን ነገር እናንተ እኮ በቃ ልጁ እስኪወለድና ዲኤንኤ እስኪደረግ እንደዛ ከሆነ ከህይወታችን ትውጣ። አሁን ማለት ምርመራ እንትን ማለት አይቻልም። ኦኬ ያ ልጅቷ አሁን ከወለደች በኋላ ይመስለኛል የዲኤንኤ ምርመራ መደረግ የሚችለው። ስለዚህ አሁን ባለበት ምርመራ መካሄድ ስለማይችል ስለዚህ የብሩኬ ነው አይደለም የሚለው ከባድ ይመስለኛል አይደል? ከኛ ሀገር ላይ ደግሞ ያን ያህል የተራቀቀ ሕክምና ማለት ምርመራም ሶሪ ይቅርታ በጣም የተራቀቀ ምርመራም ስለሌለ ማወቅን ይቻል አይመስለኝም። እና እኔ አሁን መናገር የምፈልገው ነገር ቤተሰቦች ምን መሰላችሁ? ይህንን ነገር ለማረጋጋት ይህንን ነገር እንትን ለማለት ደግሞ ልጁ እስኪወለድ ድረስ ከተጠበቀ ደግሞ በጣም ከባድ ነው ማለት አሁን ልጁ እስኪወለድ ከተጠበቀ እኔ ግን በዛም ዞረ በዚህ እኮ ልጁ መወለዱ አይቀርም አይደል? መቼም የሰው ልጅ ህሊና እያለው ታስወርደው መቼም አይባልም አይደል? ስለዚህ ልጁ መወለዱ አይቀርም። ከዛ በኋላ ምርመራው መካሄድ ይችላል ማለት ነው። ግን እዚህ ጋር በጣም ከባዱ ነገር ምን መሰላችሁ ቤተሰቦች? በሃይሚ በኩል በብሩኬ በኩል እንዲሁም በመላው በቤተሰቦቹ በኩል ከባድ የሆነ ጭንቀት ነው የሚፈጥረው። ስለዚህ እንዴት ምን መሆን እንዳለበት ራሱ በጣም ከባድ ነው። እስኪ እንግዲህ ያው ነገ ምን ይፈጠራል የሚለው እና ደግሞ ውድና የተከበራችሁ ቤተሰቦች በእኔ በኩል ነገሮችን አስተካክዬ ለመምጣት እሞክራለሁ ማለት ነው። እንግዲህ እግዚአብሔር ከፈቀደ ነገሮች ይስተካከላሉ። ብቻ ምን እንደምል አላውቅም። ከዛ ውጭ ደግሞ እኔ እንዳልኳችሁ የብሩኬ ስልክም ስላለኝ ብሩኬ ጋር ደውዬ አንዳንድ ነገሮችን መጠየቅ ይችላለሁ እና እንድጠይቅላችሁ የምትፈልጉት ካለ ያው በውስጥ መስመር ብሩኬ ማውራት ስለሚችል ማለት ብሩኬ ጋር በስልክ ስለምናወራ እንዲሁም ኢንስታግራም ላይም ስለምናወራ መጠየቅ የምትፈልጉት ነገር ብሩኬን ምን ብዬ ልጠይቅላችሁና ከዛ ውጭ ደግሞ ስለ ልጅቷ መረጃ በቅርቡ ይዤላችሁ እንደምመጣ እርግጠኛ ነኝ። ምክንያቱም እኔ ብሩኬና ሃይሚ እንዲለያዩ አልፈልግም። የጨረቃ ቤተሰቦች እስኪ ብሩኬና ሃይሚ እንዲለያዩ ትፈልጋላችሁ? ማንም አይፈልግም። ጣላት ሊፈልግ ይችላል፣ እኔ ግን አልፈልግም። ለማንኛውም ሁላችሁም ኮሜንት ላይ ብሩኬና ሃይሚ መቼም አይለያዩም ብላችሁ አጨናንቁት። እወዳችኋለሁ።